ሰላም አለይኩም ውድ የቻናላችን ቤተሰቦች፣ በዛሬው ቪዲዮአችን ላይ ኦርሃን 34 እና 33 ምን እንደሚመስል ለማየት እንሞክራለን ማለት ነው። በመጀመሪያ የፊልሙን ማስታወቂያ ለማየት ሞክረናል። እንደምናየው እንግዲህ ሻሂ ሻምቤ መካዱን እንግዲህ በቀጣዩ ክፍል ላይ በእርግጠኝነት እንደምናየው ነው እያየን ያለ ነው። ከዚህ በፊት በነበረው ክፍል ላይ ሻሂ ሻምቤ እንዳልተያዘና ከሱ ጋር አብረው የነበሩት ወይም ደግሞ ከአስፖርቻ ጋር አንድ ላይ ህብረት መስርተው የነበሩት እና ዴሚር ሐምቤ እንዲሁም ሌሎች እንደተጋለጡ ነበረ የታየው። ነገር ግን በአሁኑ ሻሂ ሻምቤ ሙሉ ለሙሉ እንደ ካደ ታውቋል ማለት ነው። ያው እንግዲህ ይሄ ማለት ሻሂ ሻምቤ ከኦርሃን ጋር ያለውን ጠላትነት ሙሉ ለሙሉ አውጇል ማለት ነው። ስለዚህ እሱና ቤተሰቡ እንግዲህ ከዚህ በኋላ ኦቶማን ውስጥ ወይም ደግሞ የካይ ጎሳ ውስጥ ምንም አይነት ቦታ የሚኖራቸው አይመስልም። በተቃራኒው ደግሞ ኢጂት ከዚህ በፊት በነበረው ክፍል ላይ በፍላቪዩስ እንደቆሰለ ተመልክተን ነበረ። በፍላቪዩስ እንግዲህ መቁሰሉ ወደ ጎሳው ተመልሶ መጥቶ ለሕክምና እንዲገባ አድርጎታል። ስለዚህ በፊት እንደነበረው ተሞክሯችን ከዚህም የከፋ ጉዳቶችን ተጎድቶ ሲተርፉ አስተውለናል። ስለዚህ ኢጂትም ከዚህ ተርፋል ብለን እናስባለን። ነገር ግን ፋጡማ በቀስት እንደተመታች ምናምን የሚያሳዩ ቪዲዮዎችን እያየው ነበረ። ያው ምን ያክል የተረጋገጡ እንደሆኑ ለማወቅ ቢከብድም ነገር ግን ፋጡማ ያው በቀስት ተመታለች። በቀስት የመታችውም እንዲሁም ደግሞ በቀስት ለመመታት ምክንያቱን የፈጠረችውም ዳፍኔ ናት ወይም የኑልፊር እህት ናት። ከዚህ በኋላ እሷ ሙሉ ለሙሉ ጠላትነቷን እንዳወጀች ባለፈው ክፍል ተመልክተናል። መጀመሪያውኑ ወደዛ ቦታ እንዲመጣ ኢጂትን ያደረገችው እሷ ነበረች፣ ዳፍኔ ነበረች። ስለዚህ ዳፍኔ ጥቃት ሰንዝራ ወይም በቀስት መታታለች ፋጡማን። ስለዚህ በቀጣዩ ክፍል እንግዲህ ምን እንደሚመስል አብረን የምናይ ይሆናል ማለት ነው። በጣም ብዙ ነገሮች ነው ፊልሙን በተመለከተ እየወጡ ያሉት። ነገር ግን ያው እንደምታውቁት እንደዚህ አይነት በጣም ታዋቂ ፊልሞች በሚለቀቁበት ወቅት ብዙ ነገሮቹ እርግጠኛ ለመሆን የሚከብዱ አይነት ጉዳዮች ናቸው። ነገር ግን ልክ ተመታለች ማለት ነው ፋጡማ። እንዲሁም አንድ ያስተዋልኩት ነገር ደግሞ ምንድነው ፍላቪየስን ከኦርሃን ጎን ለጎን ሆኖ ሲዋጋ የሚያሳዩ ቪዲዮዎችን እያየው ነበረ። ስለዚህ ፍላቪየስ ምናልባትም እንግዲህ ጠላትነቱ ባሰብነው መልኩ ከኦርሃን ጋር ላይ ቀጥል ይችላል ኢጂትን በመምታቱና እንዲሁም ደግሞ ከፋጡማ ጋር በነበረው ግንኙነት ኦርሃን ትልቅ ቅጣት ያሳድርበታል ብለን ነበረ። ነገር ግን ያየኋቸው ቪዲዮዎች ላይ እንግዲህ እንዳልኳችሁ ከኦርሃን ጎን ለጎን አብረው ሲዋጉ አስተውለናል ማለት ነው። ስለዚህ ይሄ ፍላቪየስ እና ፋጡማን ለሚወዱ ሰዎች ጥሩ ዜና ነው። ከዚህ ቀጥሎ ሌላው ነገር ያየነው ደግሞ በአስፖርቻ እና በኦርሃን መካከል ያለው ግንኙነት ነው። እንደ ቀልድ እነዚህ ሰዎች ሊጋቡ የሚችሉበት መንገድ እንዳለ ነው እያየን ያለ ነው። ምክንያቱም እንግዲህ አስፖርቻ ኦርሃንን ያዳነችበትን መንገድ አስተውለናል። ባለፈው ክፍል ላይ ሊያጠቁት ሲሉ ነው ከጀርባው እንግዲህ ሊያጠቀው የነበረውን ሰው መታ። ከዛ በኋላ ወቅቱ ጋር ተቀላቅላለች። በእርግጥም ራሷን ለማዳን ይሄኛው ብቸኛው አማራጭ ስለነበረ ነው ይሄንን ያደረገችው። ነገር ግን ከኦርሃን ጋር ያላት ነገር ትንሽ ከበድ ያለ እንደሆነ እያየን ነው። ምክንያቱም ከዚህ በፊት በነበረው ክፍልም እሱን ስታገባ እያለመች እንደነበረ እያየን ነበረ። ስለዚህ አሁንም ይሄ ነገር የሚቀጥል ይመስላል። ምክንያቱም በዚህኛው ክፍል ላይ ኦርሃን ወታደሮቹን አስፖርቻ ደህንነቷ ወደሚጠበቅበት ቦታ እንዲወስዷት ሲያዝ ተመልክተናል። ይህም ብቻ አይደለም፣ እሷ ሻሂ ጋራ ጠላታችን ነው አብረን የምንፋለመው ብለዋለች። ነገር ግን የአንቺ ህይወት ለእኔ ትርጉም ስላለው እንደዛ ሊሆን አይችልም ብለዋታል። ስለዚህ አስፖርቻ ፊልሙ ላይ በተሰጣት ገጸ ባህሪ የገዘፈ ገጸ ባህሪ ነው የተሰጣት። በቀላሉ የምትወገድ አይነት ሰው አትመስልም። ምክንያቱም ትልቅ የአየር ሰዓት ሰጥተዋታል፣ ትልቅ ቦታ ሰጥተዋታል። ብልህ እንደሆነችም አይተናል። ከዚህም አንጻር በቀላሉ ከጨዋታ ትወጣለች ብለን አናስብም። በዚህ ላይ ደግሞ እሷ ሀያልነቷ በቀላሉ የሚበገር አለመሆኑ ምናልባት ኦርሃን ጋብቻውን በመመስረት እንግዲህ ስልጣኑን በዛ በኩል ለማጠናከር የሚሞክርበት መንገድ ሊኖር እንደሚችል አንዳንድ ማሳያ ነው። በእርግጥ ከዚህ በፊት በነበሩ ክፍሎች ውስጥ ከእሷ ጋር የሚያደርገው ጋብቻ ምንም አይነት ፖለቲካዊ ጥቅም እንደሌለው፣ ምክንያቱም ብዙ ጊዜ ንጉሶች ጋብቻ የሚያደርጉት በተለያዩ ምክንያቶች ነው፣ ያው በፍቅር ብቻ ስላልሆነ ከሱ ጋር የሚያደርገው ጋብቻ ግን ምንም አይነት ፖለቲካዊ ጥቅም እንደሌለውና እንደማያደርገው ለኑልፊር ነግሯታል። ምናልባትም ለኑልፊር ይሄን የነገረበት መንገድ እንግዲህ እሷን ለማረጋጋት አስቦ ይሁን ወይም ደግሞ የምርም የማግባቱ ፍላጎት ከፖለቲካዊ ምንም አይነት ጥቅም እንደሌለው ያው ለማስተዋል ትንሽ ስለሚከብድ በቀጣይ ክፍሎች እንግዲህ ምን አይነት ነገሮች እንደሚኖሩ አብረን የምናይ ይሆናል ማለት ነው። ከዚህ በተጨማሪ ደግሞ የነ ኦርሃን እናት በሻሂ ሻምቤ እንደታገተችና አንገቷ ላይ ጎራዴ እንደተቀመጠ ማስተውለናል። ምናልባት ሻሂ ያሉትን የመደራደሪያ ነገሮች ጨርሶ በኦርሃን እናት ለመደራደር እየሞከረ ይመስላል። ነገሮች እንግዲህ በሻሂና በኦርሃን መካከል ምንም አይነት እንትን የሚኖራቸው አይመስልም፣ መስተካከያ ያላቸው አይመስልም። ሻሂ በቀላሉ ጠላትነቱ ከኦርሃን ጋር እንደሚጋለጥ ከሆነ ረጅም ጊዜ የሚቆይ አይነት ጠላት አይመስልም። ያው የሱ የጠላትነት ሁኔታ የሚወገድ ከሆነ ምናልባት በፊልሙ ላይ ሌላ አዲስ ትላልቅ ጠላቶችን የምናይ ይሆናል።
በእርግጥ በታሪክም ኦርሃን እንደዚህ የሚናቅ አይነት መንግስት አይደለም። በጣም ብዙ ነገሮችን የቀየረ ታሪክ ላይ ትልቅ ነገሮች ካሰፈሩ ከሚባሉ የመሪ ዝርዝሮች ውስጥ አንዱ ነው። ምናልባትም ቱርኮች ብቻ ሳይሆን ኢራኖችም ትላልቅ የኢስላም መሪዎች ወይም ተጽዕኖ ፈጣሪ የኢስላም መሪዎች ብለው ከሚያስቀምጧቸው ዝርዝሮች ውስጥ ኦርሃን ቤይን ያስገቡታል። ስለዚህ ኦርሃን ቀላል መሪ አይደለም፣ ብዙ ነገሮችን ወይም ብዙ ተጽዕኖዎችን መፍጠር የቻለ መሪ ነው ማለት ነው። ከዚህ በተጨማሪ እንግዲህ ሻህሻን ቤይ ቀኝ እጅ የነበረው ሰው በኦርሃን ቤተ መንግስት ውስጥ ተገሏል ማለት ነው። ከዚህም በተጨማሪ እርግጠኛ ባልሆንም አፍጂ ቤይ በኦርሃን ተገሏል። በጦር ተወርውሮ ተመቶ ኦርሃን ቤይ ገሎታል ማለት ነው። እንደ ማጠቃለያም እንግዲህ አንድ የመጨረሻ መልእክት የሚኖረኝ በዚህ ሳምንት ኦርሃን አይኖርም። እነዚህ ቪዲዮዎች አሁን ያነሳሁላችሁ ሀሳቦች ከማስታወቂያው እንዲሁም ከተለያዩ ቪዲዮዎች የተቀነጫጨቡ ሀሳብ ናቸው። ኦርሃን ቤይ ቀጣይ ሳምንት ነው ሊኖር የሚችለው፣ ምክንያቱም በዚህ ሳምንት ማታ ላይ ሻምፒየንስ ሊግ ጨዋታ ስለነበረ ይህንን ፊልም የሚያስተላልፈው ቻናል ደግሞ በተጨማሪ ሻምፒየንስ ሊግን ያሳይ ስለነበረ ወደ ቀጣይ ሳምንት ኦርሃን ተዘዋውሯል ማለት ነው። ስለዚህ በዚህ ሳምንት ምንም አይነት የኦርሃን ቤይን ክፍሎች አናይም ማለት ነው። እስከ ቀጣይ ሳምንት እንግዲህ መልካም ሳምንት። እስከዛ ድረስ ሀሳብ አስተያየት ካላችሁ ፊልሙ በምን አይነት መልኩ ይቀጥላል ብላችሁ የምታስቡበትን መንገድ ኮሜንት ላይ ያሳውቁኝ። መልካም ጊዜ ይሁንላችሁ።